እውነቱን እንነጋገር ከተባለ በኢትዮጵያ ውስጥ ሆነን ትክክለኛው የኦንላይን ስራዎችን ማግኘት ልክ እንደ መሰናክል ሩጫ ነው። ስለ አሪፍ የርቀት ስራዎች እንሰማለን፣ ነገር ግን ልክ ለመጀመር ስንሞክር ያው የተለመዱት ችግሮች ይገጥሙናል። በአገራችን ውስጥ የውጭ ባንክ አካውንት ሳይኖረን መክፈል የሚችሉ ድረገጾች አሉ ወይስ ሁሉም ማጭበርበሪያዎች ናቸው? እንግዲያውስ ፍለጋችሁም እዚህ ላይ አቁሙ። በዛሬው ቪዲዮአችን አሁን ላይ በኢትዮጵያ ውስጥ በተግባር የሚሰሩ ምርጥ 10 የኦንላይን የሥራ ድረገጾችን በዝርዝር እንመለከታለን። ዓለም አቀፍ ትላልቅ ድረገጾችን፣ በኢትዮጵያ ብር የሚከፍሉ የሀገር ውስጥ አማራጮችን እና ክፍያቸውን እንዴት እንደምትቀበሉ እናያለን። እስከ መጨረሻው ተከታተሉን። በተለይ ቁጥር 3 እና ቁጥር 1 ላይ የምናያቸው ድረገጾች ጨዋታውን ሙሉ ለሙሉ የቀየሩ ናቸው። በኢትዮጵያ ብር የሚከፍሉ ምርጥ የሀገር ውስጥ አማራጮች። በመጀመሪያ ደረጃ የምናገኘው አፍሪወርክን ነው። ይህ ፕላትፎርም ከ300,000 በላይ ተጠቃሚዎችን ከቀጣሪዎች ጋር የሚያገናኝ በኢትዮጵያ ውስጥ የኦንላይን ሥራ ፈርቀዳጅ ነው። በተለይ ለሶሻል ሚዲያ ማናጀሮች፣ ለግራፊክ ዲዛይነሮች እንዲሁም ለሀገር ውስጥ ትርጉምና ለጽሑፍ ዝግጅት ሥራዎች በጣም ተመራጭ ነው። የአፍሪወርክ ትልቁ ጥቅም ክፍያውን በቀጥታ በሞባይል ባንኪንግ ወይም በቴሌብር ወደ እጃችሁ መግባቱን ነው። ይህም በጣም አስተማማኝና ተመራጭ ያደርገዋል። ሁለተኛው ደግሞ ለኢትዮጵያ ገበያ ተብሎ የተሰራው ኢትዮ ፍሪላንስ ነው። ይህ ድረገጽ ለዌብሳይት ዲቨሎፕመንት፣ ለማስተማርና ለሎጎ ዲዛይኒንግ ስራዎች በጣም የተመቸ ነው። እዚህ ፕላትፎርም ላይ ደንበኞች ስራዎችን ይለጥፋሉ። እናንተ ደግሞ ፕሮፖዛል ታስገባላችሁ። ስራውን ካገኛችሁ ከቻፓ ጋር የተገናኘ በመሆኑ ክፍያችሁን በቀጥታ ወደ ሀገር ውስጥ ባንክ አካውንታችሁ በኢትዮጵያ ብር በሰላም ማግኘት ትችላላችሁ። በሶስተኛ ደረጃ ላይ ሃሁ ጆብስና ፓልም ጆብስን እናገኛለን። እነዚህ ድረገጾች በአካል ለሚሰሩ ስራዎች የሚታወቁ ቢሆንም አሁን ላይ የኦንላይን ስራዎች በሰፊው እያካተቱ ይገኛሉ። በተለይ ሃው ጆብስ በቴሌግራም በኩል ፈጣን የሥራ መልእክቶችን ስለሚልክ ለመጠቀም በጣም ምቹ ነው። አሁን ደግሞ ወደ ዓለም አቀፍ ገበያ እንግባ። እዚህ ላይ ክፍያ በዶላር ነው። ምንም እንኳን ውድድሩ ከባድ ቢሆንም ከኢትዮጵያ ሆነን ልንሰራባቸው የምንችላቸው ዋናዎቹን እንይ። በአራተኛ ደረጃ የምናገኘው አፕወርክ ነው። ይህ በዓለም ላይ ትልቁ የፍሪላንስ ስራዎችን መገበያያ ድረገጽ ነው። ለከፍተኛ የግራፊክ ዲዛይነሮች፣ ለዌብሳይት እና ሶፍትዌር ዲቨሎፐሮች እንዲሁም ለትርጉም ባለሙያዎች ፍጹም ቀዳሚ ምርጫ ነው። ክፍያችሁን በቀጥታ በስዊፍት ወደ ኢትዮጵያ ባንክ አካውንታችሁን መላክ ትችላላችሁ፣ ወይም እንደ ፔኖር ያሉ ዲጂታል መለያዎችን መጠቀም ትችላላችሁ። አምስተኛው ፋይቨር ነው። እዚህ ላይ የራሳችሁ አገልግሎት ወይም ጊግስ አዘጋጅታችሁ ደንበኞች ራሳቸው እናንተን እንዲያገኟችሁ ታደርጋላችሁ። ፋይቨር ላይ ስኬታማ ለመሆን የጊጋችሁን ምስል ወይም ማስታወቂያ በጣም ማራኪ እና ፕሮፌሽናል መሆን አለበት። ስድስተኛው freelancer.com ነው። አዲስ ከሆናችሁ እዚህ ገጽ ላይ ባለው ኮንቴስት ወይንም የዲዛይን ውድድሮች ክፍል ላይ ትሳተፋላችሁ። ውድድሮቹን ማሸነፍ ከቻላችሁ ፖርትፎሊዮአችሁን በፍጥነት ለመገንባት ይረዳችኋል። በሰባተኛ ደረጃ ላይ ትሩላንሰር ይገኛል። ለጽሑፍ ስራዎችና ለቨርቹዋል ረዳትነት ስራዎች የተመቸ ነው። ውድድሩ ከሌሎች ድረገጾች አንጻር አነስተኛ በመሆኑ ለጀማሪዎች የመጀመሪያ ስራቸውን ለማግኘት በጣም ቀላል ነው እና ጀማሪዎች ከሆናችሁ መጀመሪያ ፍሪላንስ ኤክስፒሪየንስችሁን በትሩላንሰር ብትጀምሩ ይመከራል።
8ኛው የሊንክድኢን ሪሞት ፊልተር ነው። በስራ መፈለጊያው ላይ ወይም ሰርች ባሩ ላይ ሙያችሁን ትጽፋላችሁ። ከዛ ቦታውን ወርልድ ዋይድ ካደረጋችሁ በኋላ ሪሞት የሚለውን ካበራችሁ በኋላ የረጅም ጊዜ ስራዎችን በቀጥታ ከቀጣሪዎች ማግኘት ትችላላችሁ። በ9ኛ ደረጃ ላይ ስፕራውት ጊግስ ይገኛል። ይህ ምንም አይነት የሙያ ስልጠና ለሌላቸው ጀማሪዎች የሚሆን ነው። ፎቶዎችን ላይክ በማድረግ ቻናሎችን ሰብስክራይብ በማድረግ ወይም ቀላል ድረገጾችን በመጎብኘት አነስተኛ የዶላር ክፍያዎችን ማግኘት ይቻላል እና ይህም የታስክ ስራዎች ነው እና ምንም አይነት ሙያ ከሌላችሁ ስፕራውት ጊግስ ለእናንተ ተመራጭ ነው። በ10ኛ ደረጃ ላይ ቶሎናና ዋይሰንስ ይገኛሉ። እነዚህ ከኢትዮጵያ ሆነው የሚሳተፉ ሰዎችን የሚቀበሉ የዳሰሳ ጥናት ድረገጾች ናቸው። በስልካችሁ ላይ ባላችሁ ትርፍ ሰዓት ቀላል ጥያቄዎችን በመመለስ ተጨማሪ ገቢ ማግኘት ትችላላችሁ። በኦንላይን ስራ ስኬታማ የማይሆኑት ከመጀመሪያዎቹ ሙከራዎች በኋላ ተስፋ የማይቆርጡት ብቻ ናቸው። ከናንተ የሚጠበቀው ፕሮፋይላችሁን በደንብ ጽድት ያደርጋችሁ እንዲሁም ስራችሁን በሰዓቱ ማስረከብ ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን እንዳትረሱ። ቻናላችንን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን እንዲሁም የትኛውም የኦንላይን ስራ መሞከር እንደምትፈልጉ ኮሜንት ላይ ጻፉልን። ስለተመለከታችሁን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ። I've been going out of my way for us and I'm not okay. The sun ain't gon' shine all day. Can't wait to see it on your face. Girl, you know, gotta do better than walking out and dodging the surface. Ay.